بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يا الله سبحانه وتعالى የነብያችን ሰለላሁ ዐለይሂ ወሰለም ውዴታ በምንድን ነው የሚለካው? አንድ ሰው አላህን እንወዳለን ነብያችን ሰለላሁ ዐለይሂ ወሰለም እንወዳለን የሚል ሰው በምንድን ነው የምንለካው? ምንድነው? በስራ ነው። አላህን ትወዳለህ፣ ቁርአን ላይ የተጠቀሰውን ስራ። ነብያችን ሰለላሁ ዐለይሂ ወሰለም ትወዳለህ፣ ነብያችን ሰለላሁ ዐለይሂ ወሰለም ያሉትን ስራ። ኢነል ሙሂበ ሊመን ዩሂቡ ሙጢዑ ይላል የአረብኛ ግጥም። ወዳጅ እኮ ለሚወደው ታዛዥ ነው። አላህን የምትወድ ከሆነ አላህን ታዘዝ፣ ነብያችን ሰለላሁ ዐለይሂ ወሰለም የምትወድ ከሆነ ነብያችን ታዘዝ። ስለዚህ እኛ ውዴታችን ትክክለኛ አይደለም የምናረጋግጠው በምንድነው? በስራ ነው። ቁርአን ላይ ይላል እኮ አይደለም ነብያችን ሰለላሁ ዐለይሂ ወሰለም እንወዳለን የምትሉ ከሆነ አላህ ሱብሓነሁ ወተዓላ እንወዳለን የምትሉ ከሆነ ፈተቢዑኒ ዩህቢቡኩም አላህ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። እኔን ተከተሉኝ አላህ ሱብሓነሁ ወተዓላ ይወዳችኋል ብለው። እወዳለሁ የምትል ከሆነ ተከተል። በወሬ ብቻ አይደለም በተግባር ነው። የነብያችን ሱና መከተል ቁርአን ላይ ታዘዝ ነው መስራት ማለት ነው።